አፕካሚንግ አዲስ ተወዳዳሪ ነኝ ቦዲ ቢልዲንግ እና ሶፊ ጋር መጥቼ ቲፕ ለመውሰድ ነው። ያው ሶፊ ኮንዲሽኒንግ ላይ ቤስት ስለሆነ እና ደግሞ አንዳንድ ማድረጋቸው የሆነ ነገሮች ስላሉ ያው ቲፕ ለመውሰድ ነው እና ይህን ይመስላል። the most difficult pose ነው ባትራስ ስፔድ ነው because flex ያረክ ላይ መስል ይችላል ግን በጣም flex ያረክ ነው because like ወደ ኋላ በጣም እየሄድክ ነው ከዛ ሁሌ flex ታደርግና ነገር ወደ ኋላ ሄድሽ እንዲ ሴሌብሬሽን ሲሆን እንዲ አሁን ላይ ሆነ ይችላል ግን ማለት ነው ሁሌ ያፈሰሰሽ ግን ባትራስ ስፔድ ላይ ወጣ ሁሌ ሞር ስትሬቹን እና ስትሬቹን ሲፈጠርልህ ፍኔ ማድረግ ነው እንዴት ዋላችሁ? እዚህ የተለየ አይነት ቪዲዮ ከእስከዛሬ ከምለቀው ትንሽ ዞሮ የተለየው ግን የቅርጽ ውድድር የሚወዳደር ልጅ ነበር። አብረን እናየዋለን። የማይቼው አላውቅም እስከዛሬ ማለት ሰውነት ማይቼው አላውቅም። አብረን እናየውና የተወሰነ ምክሮች፣ የተወሰነ ቲፖች፣ የተወሰነ ማስተካከል የሚችላቸውና ማስተካከል ያለበትን ነገሮች መንገድ ተሳስቶ ነበር እና ሄድፎን ለብሶ ነው የሚመጣው ጀለስ እሺ መጀመሪያ ስምህ ማለት ስሜ ናትናኤል ጸጌ ይባላል። ሶሻል ሚዲያ መጥቀስ ይችላል። ስለራሴ አፕካሚንግ አዲስ ተወዳዳሪ ነኝ ቦዲ ቢልዲንግ እና ሶፊ ጋር መጥቼ ቲፕ ለመውሰድ ነው። ያው ሶፊ ኮንዲሽኒንግ ላይ ቤስት ስለሆነ እና ደግሞ አንዳንድ ማድረጋቸው የሆነ ነገሮች ስላሉ ያው ቲፕ ለመውሰድ ነው እና ይህን ይመስላል። ስለመጣ እናመሰግናለን። ናትሻ ማይክ የምንቀባበለው አንደኛው ማይክ በስልክ ካሜራ ስለማይሰራ ነው እና ታገሱ። ግን እንትን ነው እንዴ ለወለ ጥጡን ፎካሩ ኢዲኤችዲ ከሰው ጋር ኢንተርቪው ነገር መጀመሪያ። እሺ ወደ ጥያቄ ነው። እንዴት ነው እዚህ ግን መቼ ከፍ ማድረግ ያለብህ ድምፅህን? ወደ ጥያቄ መጀመሪያ ጥያቄ አንደኛ ቦዲ ቢልዲንግ ዳይት ቲፕስ እና ስንት 1 2 3 4 7 ምናምን የሆነ ጥያቄዎች። አንደኛ ቦዲ ቢልዲንግ ዳይት ቲፕ፣ ሁለተኛ ፕሪፕላይ አድቫይስ የምታደርጋቸው ነገሮች፣ ሶስተኛ ደግሞ ስለ ሶዲየም እና ስለ ዋተር አብዞርቤሽን። መጀመሪያ በቦዲ ቢልዲንግ ዳይት ቲፕ። እሺ ቦዲ ቢልዲንግ ዳይት ቲፕ ላይ ስንገባ whenever you are dieting for body building አሁን አንተ አንድ ወር ነው የሚቀረው። አንድ ወር ነው የሚቀረው። ከመጀመሪያ ጀምሮ ባለው እንጀምር። በፌዝ እንከፋፍለው። ሌትስ ሴ ከ16 እስከ 12 ሳምንት፣ ከ12 እስከ 8፣ ከ8 እስከ 4፣ ከዛ ከ4 እስከ መጨረሻ በሚል ያዘው። the first 4 weeks ከ16 እስከ 12 ሳምንት መጀመሪያ ወደ ቦዲ ቢልዲንግ ዳይት ከመግባት በፊት you should still be on point ማለት ወፍረህ አይደለም ይሄ አውት ኦፍ ሼፕ ሆነህ አይደለም ዳይት ማድረግ ነው የምትጀምረው። ቢኮዝ የሆነ ለፎቶሹት አይደለም የምታደርገው፣ ለትራንስፎርሜሽን ቻሌንጅ ነገር አይደለም። እንደዛ ነገሮች አይደሉም። you should see yourself as a professional። አሁን የመጀመሪያ ውድድር ስለሆነ በቃ ከ16 ሳምንት ልትጀምር ትችላለህ። ፕሪፔር ኦኬ እንዲህ ይሄን ያህል ቦዲ ፋት ፐርሰንቴጅ ላይ ነኝ፣ ስለዚህ አሁን እንደምንም ዳይት አድርጌ ወደ 5 ወደ 6 ወደ 7% ቦዲ ፋት ልግባ ብለህ ጀምረህ ጀርኒህን እንትን ትላለህ ማለት ነው። ግን whenever አሁን ቀጣይ ውድድር ላይ ለምሳሌ ቀጣይ ውድድርህን ስትወዳደር you are someone እውቀት ያለው ሰው። ስለዚህ 16 ሳምንት ላይ ስትታይ you should be at least የሆነ አሪፍ ነገር ላይ መሆን አለበት። ስለዚህ ከ16 እስከ 12 ሰውነትህን ለዳይቱ ጀርኒ ወር ለዳይቱ ፕሮሰስ የምታስተዋውቅበት ጊዜ ነው። ይሄን ያህል ዴፊሲት ውስጥም ላትገባ ትችላለህ። የሆነ ሜንቴናንስ ላይ ለመመገብህ አሪፍ አማውንት ኦፍ ቦዲ ፋት ሉዝ ልታደርግ ትችላለህ። አሪፍ አማውንት ኦፍ ዋተር ዌት ከላይ ሉዝ ልታደርግ ትችላለህ። ቢኮዝ ከዛ በፊት ፕራየር ዳይት ስላላደረግ ማለት ነው።
ከ12 እስከ 8 የተወሰነ ሌየር ኦፍ ፋቶችን የምታነሳበት ጊዜ ነው። ከ8 እስከ 4 እና ከ4 በኋላ ነው ሜን ስራ የሚጀምረው። ከ8 ወደ 4 ይዝ ወይ እውነተኛው ስትራግል የሚጀምርበት እና ይሄ ዳይት የምታደርግባቸው የምግብንህን መጠን ኮንስታንትሊ እየወረደ የሚሄደው ከ8 ሳምንት በኋላ ነው። ቦዲ ቢልዲንግ ዳይት ላይ እንደዛ ነው የሚሄደው። ኤቭሪ ዊክ እንትንህ እየቀነሰ ይሄዳል። ቪዲዮ እኮ ዩቲዩብ ላይ አለ። እና ደግሞ ሁለተኛው ደግሞ ጥያቄ ግን ዳይት ቲፕ ነው ያልከኝ። እንዴት ነው ዳይት የሚደረገው? አለ ዳይት ቲፖች ልንገር። አሁን የቅድም ያልኩህን የሙዙ ምናምን ነገር አለ። እሺ አሁን ዳይትህን ዞሮ ዞሮ ሰፈር ማድረግ አይቀርም። ዳይት ስታደርግ ያ ማለት ትሰቃያለህ፣ ይርባሃል እና ብዙ ነገሮች ይፈጠራሉ። ግን ደግሞ ዞሮ ዞሮ ዜር አር ዌይስ ዩ ካን ሜክ ኢት ቢያንስ ኢንጆይብል። ያ ማለት አሁን ለምሳሌ አሁን ምግብ ካንተ ቁርስ የነበረው ምንድን ነው? ቁርስ ወደ 100 ግራም ባናና፣ 200 ግራም ባናና፣ 30 ግራም ፒነት፣ 30 ግራም ፒነቱ ነው ለውዝ ጌሽ። ከዛ ደግሞ ከትንሽ ከሁለት ሰዓት በኋላ ደግሞ 100 ግራም ቴላፒያ፣ 100 ግራም ቺከን እና 100 ግራም ራይስ ከ3 ሆድ ኤግ። እሱ ቁርስ ነው። እሱ እኮ ምሳ ነው። ከምሳዬ ሳይደርስ በፊት ሁለተኛው ምግብ ማለት ነው እኮ። ግን የመጀመሪያ ፈርስት ሚል 200 ግራም ባናና እና 30 ግራም ፒነት እና በቃ ተሰውተ ብሬክፋስት እኮ ማለት ቁርስ እኮ አይደለም። ለእኔ ሌላ ቦታዎች ሲሄድ ልክ ኤነርጂ ሶርስ የምጠቀመው። ኦኬ እሺ። ግን ውድንት ኢት ቢ ቤተር ኢነርጂ ሶርስህን ከወርክአውት በፊት እና ከእንቅልፍ ሰዓት በፊት ታደርገው አይደለ? ኮንሰንትሬትድ የሆኑት ምግቦች ኢዘር ከወርክአውት በፊት እና በኋላ፣ ከዛ በኋላ ደግሞ ማታ ከመተኛት በፊት ነው መሆን ያለበት። ሪዝኑን አስረዳሃለሁ። ሌትስ ሴይ መጀመሪያ የሚልህ አሁን ኢንስቴድ ኦፍ 200 ግራም ባናና ሌትስ ሴይ ሃይ ፕሮቲን የሆነ ምግብ ነው ልበልህ። 5 ኤግ ዋይት ብታደርግ ኢትስ ኦልሞስት 100 ካሎሪ በአንድ ሙዙ ቦታ ላይ እሱ መተካት ትችላለህ ማለት ነው። 5 ኤግ ዋይት ታረግ 100 ካሎሪ። ከዛ በኋላ አንዱ ሙዝ እንዳለ ሊሆን ይችላል። ከዛ ኢቭን በ30 ግራም ለውዝ ቅቤ ቦታ ላይ አይ ቲንክ 30 ግራም ለውዝ ቅቤ ሀዝ ወደ 90 ካሎሪ። በሱ ቦታ ዩ ካን ዱ 30 ግራም ኦትስ። ከዛ አስበኋል የሚኖርህን ፓንኬክ ብዛት ፋት ሶርስ ከምን እናገኛለን? ለቁርስህ ፋት ሶርሱን ለምን ፈለግከው? ሞስሊ ጠዋት ስለተነሳ ብለድ ሹገሬ ዳውን ያደርጋል ብዬ ነው ማሰቡ። ኢንሱሊን ዳውን ስለሚያደርግ በዛ ታይም ላይ ፋቲ አሲድ እና ፕሮቲን ኢንቴክ ለመመገብ ነበር። አሁን እሱ ነገሮች ላይ እንትን ማለት የለብህም። እሱ ነገሮች ኮንሲደሬሽን እና ሀሳብ ሊሆኑብህ አይገባም። ይሄ ብለድ ፕሬሸር ምናምን ኢንሱሊን ምናምን እሱ ኔክስት ሌቭል ቦዲ ቢልደሮች ምናምን ኢንሱሊን የሚወጉበት ሪዝን ምናምን ነው። አሁን ስትሬት አፕ ስትነሳ እንደ ኖርማል ሂውመን ቢንግ አሁን ራስህን የምታያውቀው አት ዚስ ስቴጅ በቃ በጣም እየተቃረብክ ስትሄድና ቦዲ ፋት ፐርሰንቴጅ በጣም ዝቅ እያለ ሲሄድ ነው ራስህን ኦኬ አመ ቦዲ ቢልደር አሁን ምን አይነት ትሪኮች ላርግ፣ አሁን ምን አርጌ ቦዲ ፋት ፐርሰንቴጅን አሁን ካለበት የበለጠ እንደውም እንዴት ላውርደው የሚለውን ወደፊት ላይ ነው እንትን የምትለው እንጂ አሁን አት ዚስ ስቴጅ አሁን ባለህበት ስቴጅ ላይ ዩር ፎከስ ኢዝ ኖት ብለድ ሹገር፣ ዩር ፎከስ ኢዝ ኖት ኦኬ ኢነርጂ እንትን አለ። ዩር ፎከስ ሹድ ቢ አዝ ዳይቴን ኢንጆይ እያደረኩት ሌሚ ሉዝ አዝ ማች ቦዲ ፋት ፐርሰንቴጅ አዝ አይ ካን። አዘ ሬጉላር ፐርሰን ነው ማለት ራስን የምታየው። ሬጉላር ፐርሰን ደግሞ ጠዋት ተነስቶ ሬጉላር ፐርሰን ዳይት ሲያደርግ ቦዲ ፋቱን ሉዝ ለማድረግ ሲነሳ ደግሞ ኦኬ ብለድ ሹገር ይዝቅ አለ፣ እነዚህ ነገሮች አስተካክል አይደለም የሚለው። ኦኬ ተነስቼ ሞር ቮሊዩመስ የሆነ ሃይ ፕሮቲን የሆነ ምግብ ልመገብ እና ከዛ ሌሚ ጌት ማይ ዴይ ራኒንግ ነው የሚለው። የተወሰነ ካርቦሃይድሬት አለው ስቲል በኦትሱ፣ ከዛ በኋላ ፕሮቲን አለው። ከዛ ስቲል እኮ ፋት ልታገኝበት ትችል ነበር። አሁን ሙዙ ግዴታ ፖታሽየም እንፈልጋለሁ ስላልከኝ ነው እንጂ ግማሽ ሙዝ አድርገኸው ከአምስቱ እንቁላል አንዱ ሙሉ እንቁላል ማለት ትችል ነበር። ግን እሱን ተሆና ጀስት 5 ኤግ ዋይት አደረከው። ከዛ እንደነገርኩ ኦትሱ ምናምን ኖረ። ቢኮዝ ዌንኤቨር ዩ ዳይት ዘ ሜን ቲንግ ኢዝ ጥጋብ ነው እንጂ ይሄ ኢንሱሊን ምናምን ነገር እነሱ የሆነ ሰዓት ላይ ይጠፋሉ። የራበህ ስትሄድና ስታርቭ እያደረክ በሄድክበት ሰዓት ላይ ኤነርጂ ሌቭልህ እየወረደ በሄደ ሰዓት ላይ ኦል ዩር ብሬን ዊል ቢ ቲንኪንግ ኢዝ ይሄንን ምግብ መጨረስ አልፈልግም ነው። ያን ምግብ እንዳትጨርሰው የሚያደርግህ ደግሞ ቮሊዩመስ መሆኑ ነው። ቮሊዩመስ እንዲሆን ደግሞ ልታደርግ የምትችለው ካርቦሃይድሬት እና ፕሮቲን ማድረግ ነው ማለት ነው። ያን ዳይትህን በዛ መልኩ እንትን የምትለው በጣም ቤኔፊሻል ከምታስበው በላይ ፒነት በተር ጨራሽ ነው የለበትም። ግን እነግርሃለሁ ፒነት በተር መች መግባት እንዳለበት እነግርሃለሁ። አሁን ሌትሴ ከወርክአውት በፊት እና ከእንቅልፍህ በፊት አሁን እንደነገርኩህ ከአንተ የምታስበው ብዙ ሰው የሚያስበው ኦኬ ከእንቅልፍ የተነሳው ኢነርጂ ያስፈልገኛል ኒድ ምግብ ምናምን ነገር። ግን ምግብ የሚያስፈልግህ አንደኛ ሞስት ምግብ የሚያስፈልግህ ሞስት ኒውትሪሽየስ ምግብ የሚያስፈልግህ እንቅልፍን ከመተኛት በፊት ነው።
ዘ ሪዝን ቢይንግ ቦዲ ቢልደር ስትሆን ነው። አሁን እዚህ አስፔክት ላይ ስትሆን ነው እንቅልፍ ምን ያህል ኢምፖርታንት እንደሆነ የምታውቀው። እንቅልፍህን ከወርክአውትህ በላይ ትሪት ማድረግ እንዳለብህ የምታውቀው በዚህ ሞመንት ላይ ነው። አሪፍ ተኛህ ማለት ኔክስት ዴይ ቺት የማድረግ እድል አይኖርህም። ኔክስት ዴይ የመራብ እድል አይኖርህም። ኔክስት ዴይ ወርክአውትህን አሪፍ አድርገህ የመስራት እድል ይኖርሃል። ሙድ ስዊንጎች አይኖሩብህም። በመተኛትህ ብቻ ብዙ የምትቀርፋቸው ነገሮች አሉ። እንቅልፍህ ደግሞ አሪፍ እንዲሆን የሚያደርግልህ ከእንቅልፍህ በፊት በበላኸው ምግብ የተነሳ ነው። ከመተኛት በፊት ሌትሴ ካርቦሃይድሬትና ፕሮቲን ብቻ የምትበላ ከሆነ ካርቦሃይድሬቱን ወዲያው በርናውት ያደረገውና ሰውነትህ በተኛ ሰዓት ማለት ነው የሆነ ሰዓት ላይ ትንሽ የሽንት ብትመጣብህ ትቀሰቀሳለህ። ሌትሴ ፋትና ፕሮቲን ብቻ ብታደርገው ደግሞ ዩ ወንት ሃቭ ዘ ኢነርጂ ቱ ስሊፕ which most people አሁን የሚያስቡት ምንድነው I need energy to run my day, I need energy to work out። ግን በጣም ኢነርጂ የሚያስፈልግህ እንደውም ለመተኛት ነው ፕሬፕ በምታደርግበት ወቅት ላይ because እንቅልፉላ will be ከባድ መተኛቱላ ከባድ ይሆናል። ስለዚህ ስትተኛ ሌትስ ሴ ካርቦሃይድሬት፣ ፋት፣ ፕሮቲን በላህ እንበል። እንደውም ፕሮቲኑን አነሳ አደረገው ከዛ ካርቦሃይድሬትና ፋቱን ከፍ አደረገው ልበልህ። ካርቦሃይድሬትና ፋቱን ከፍ በማድረግህ ሌትስ ሴ ሜቢ ለውዝ ቅቤውን በዛ ሰዓት ብታደርገው አይ ዶንት ሪኮመንድ ለውዝ ቅቤ፣ አቮካዶ ቢሆን ይሻለኛል። ግን ሌትስ ሴ ለውዝ ቅቤ ምክንያቱም የሚበላ ነገር ስለሆነ የሚበላ ነገር ሲሆን ገብቶ ሆድህ ውስጥ ያጠግብሃል። ኢንስቴድ አሁን ለውዝ ቅቤው የምታደርገው በቃ ለውዝ ቅቤ ነው፣ ሊኩዊድ ነገር ነው። በሱ ፋንታ ኢቨን ቢፍ ሁላ ማለት ትችላለህ። የፋት መጠኑ ከፍ ያለ ፕሮቲን ሶርስ ስለሆነ ማለት ነው። ሌትስ ሴ እንደነገርኩ አቮካዶና አሳና ሜቢ ድንች የሆነ ነገር ብታደርግ እሱን በላ ተኛ እና በምተኛ ሰዓት ላይ ያ ምንድነው የሚያደርገው? ፋቱ ካርቦሃይድሬቱን ስሎሊ ዳይጀስት እንዲያደርግ ያደርገዋል። ሌሊቱን ሙሉ ሳትረበሽ ሜቢ አንዴ ልትነሳ ትችላለህ። እንቅልፍህን አሪፍ አድርገህ ተኛ ማለት ነው። ኔክስት ዴይ ፖቴንሻል ወርክአውት የማድረግ ፖቴንሻል አሪፍ አድርገህ የመስራት እነሱ ነገሮች አሪፍ ፖቴንሻል ይኖራቸዋል። ሁለተኛ ጥያቄ ፕሪፕ አድቫይስ in what sense? ነገር ወቅት እንደዛ መሰለኝ እንደድገው ፕሪፕ አድቫይስ ኤቲክስ ሲቀረው አንደኛ ፎርዊክስ ሲቀረው ደግሞ ምን ማድረግ እንዳለብን የፕሪፕ አድቫይስን እና ስለ what should we exercise on prep ለምሳሌ አሁን 4 ሳምንት ነው የቀረኝ። ከዚህ በኋላ ምግቦቼ እንዳለ ኢነርጂ ኃይል መጠናቸው እየቀነሰ ነው የሚሄደው። ስለሆነ ከዚህ በኋላ ፍሪኩዌንሲውን እየጨመርኩ ነው የሚሄደው ወይስ ቮሊዩም እየጨመርኩ ነው የሚሄደው ወይስ ኢንቴንሲቲውን እየጨመርኩ ነው የሚሄደው? ኦኬ ወይ ደግሞ ምንድነው እያደረኩ የሚሄደው? እሺ ቤዚካሊ ኤክሰርሳይዝ ዋይዝ ከመግባት በፊት ኢነርጂ ሌቭልህ የስ እየቀነሰ ነው የሚሄደው። ግን ብዙ ጊዜ 16 ሳምንት ሁላ ሲቀረው አይደለም 20 ሳምንትም 22 ሳምንትም ራኒንግ አፕ ቱ ዩር ሾው ከውድድር በፊት የምትከተለው ሬጂም ፕሮግራምህን፣ ወርክአውት ፕሮግራምህን፣ እንቅልፍ ፕሮግራምህን፣ የምግብ ፕሮግራምህን ኦልሞስት ተመሳሳይ ነገር መሆን አለበት። ብትቀይረውም ልትቀይራቸው የምትችላቸው ትንሽ ነገሮች ናቸው መሆን ያለበት። ዘሪዝም ቢንግ ሰውነትህ ኦልሬዲ ይሄ ሃይ ካሎሪ ላይ ያለ እንዲለምድ ያረካውን ነገር አሁን ላይ የሆነች ነገር የምትቀይር ከሆነ ዩ ኔቨር ነው ምን ሊያደርግልህ እንደሚችል ያ ነገር ተረዳኛ። ሌትስ ሴ አሁን እስከዛሬ ቸስት ሰፖርትድ ባርቤል ሮ ስትሰራ ከነበረ አሁን ሌትስ ሴ ዝም ብለህ ባርቤል ሮ ብትሰራ ዝም ብለህ ቤንቶቨር ባርቤል ሮ ብትሰራ ታክስ ሊያደርግህ ይችላል። ሞር ኢነርጂ ሊወስድብህ ይችላል። ሎወር ባክ ላይ ስትረስ ሊያሳድር ይችላል። በዛ ሪዝን የተነሳ እስከዛሬ ስትሰራም ስላልነበረ አሁን ሎ ኢነርጂ ሆነ እሱን ልክ ሳስተዋውቀ በሰውነትህ ሌላ ኢሹ ትፈጥርበታለህ። ስለዚህ ዩ ዶንት ቼንጅ የወርክአውት አይነትህን በፍጹም አትቀይርም። ቮሊዩመስም አታደርገውም፣ ኢንቴንሲቲ አትጨምርም። ኢንቴንሲቲ አትጨምርም። ኦፍኮርስ ኢንቴንሲቲ ትጨምራለህ፣ ግን ስቲል አዝ ኢንቴንስ አዝ ስትሰራ እንደነበረው ነው የምትሰራው። ለመጨመር ትሞክራለህ ኢንቴንሲቲ፣ ግን ደግሞ በዚህ ሳይድ አመጋገብህ ስለቀነሰ ኢምፖሲብል ይሆንብሃል ኢንቴንሲቲ የመጨመረ ማለት ነው። ስለዚህ አንተ በአንተ ቤት ኢንቴንሲቲ እንደምንም ለመጨመር ትሞክራለህ፣ ምክንያቱም ፋት ሉዝ እያደረግ መስልም ሉዝ ማድረግ ስለሌለብህና ስለማትፈልግ። ስለዚህ እንደነገርኩ እንደገና አመጋገብህን እየቀነስ ትሄዳለህ። ወርክአውቱን አዝ ማች አስ ፖሲብል እዛው ለማድረግ በሞከርክ ቁጥር ፋት ሉዝ እያደረግ መስል ሉዝ የማድረግ እድል አይኖርህም ማለት ነው። አሁን ለምሳሌ ከሬፕ ሬንጅ ማስቀመጥ አለብን። እሺ ሬፕ ሬንጅ ሌላ ኮንሴፕት ነው። እሱ ማለት ሌላ ታሪክ ውስጥ ትገባለህ ያልኩበት ምክንያት ምንድነው? ዋን ሳይዝ ፊትስ ኦል የሆነ ሬፕ ሬንጅ የለም። ለተለያየ መስል ግሩፕህም የተለያየ ሬፕ ሬንጅ ልትጠቀም ትችላለህ። አሁን ዩዥዋሊ ከፍተኛ ሬፕ ሬንጆች የማይመከሩበትና የማይወደዱበት ሳይሆን የማይመከሩበትና ብዙ ጊዜ ሪኮሜንድ ሲደረጉ ማሰማበት ምክንያት ምንድነው? አሁን 20 ሬፕስ ኦፍ ባይሴፕስ ከርል እና 20 ሬፕስ ኦፍ ባክ ስኳት ይለያያል። 20 ሬፕስ ኦፍ ባክ ስኳት ስታደርግ ቀድሞ ሊደክምህ የሚችለው ከኳድህና ከአዳክተርህና ሜቢ ከግሉትህ ምናምን ቀድሞ ሊደክም የሚችለው ሜቢ ሎወር ባክ ሊሆን ይችላል።
ሶ አክቹዋሊ መካኒካል ፌለር ላይ ሳትደርስ ለኳድህ እና ለሌግህ አቆምከው ኦር ራፕ አረከው ክብደቱን። ያ ማለት ፉል ፖቴንሻሉን ከእግር ላይ ሳታወጣ በደንብ ሌግህን የማሳደግ እድሉን ሳትጨምርበት ላንግህ ደክሞት ሎወር ባክህ ደክሞት ዞሮብህ ስለራበህ በተለያየ ሪዝኖች የተነሳ ራክ ታደርገዋለህ ወይቱን፣ ከዛ አቆምክ መስራት። ግን ሌትስ ሴይ 20 ሬፕስ ኦፍ ባይሴፕስ ከርል ባይሴፕስን ብቻ ነው ፋቲግ እያደረክ ያለው፣ ባይሴፕስን ብቻ ነው የሚደክመህ። ሶ ኢትስ ኖ ፕሮብሌም 20 ሴትስ ኦፍ ባይሴፕስ ከርል መስራት። ግን ደግሞ ዋናው ነገር እንደነገርኩህ ዘ ሜን ቲንግ ኢዝ ስትሰራ የነበረውን ነገር መስራት አለብህ። ዘ ላስት ዊክ ኢፍ ዩ ዲድ በ20 ኪሎ 6 ሬፕቲሽን ኦፍ ባይሴፕስ ከርል ዜር ኢዝ ኖ ሪዝን ቱ አሁን ኦኬ 14 ኪሎ ላድርገውና ሬፕቲሽኑን ደግሞ 15 ላድርገው ማለት። ምክንያቱም ዩ ኖ በጭንቅላትህ ኢነርጂ ባለ ሰዓት ላይ እንደምንም ብለህ 6 ሰርተሃል። ስለዚህ 6 ኢዝ ዩር ማክሲመም ኢትስ ዩር ፒአር ፐርሰናል እንትንህ እንደሆነ ታውቀዋለህ። 6 ሬፕቲሽን ማለት ነው። ሶ 6 ሬፕቲሽን ፐርሰናል ቤስትህ እንደሆነ እያወቅ አሁን ግን ክብደቱን ቀይረህ ሬፕቲሽኑን ለማብዛት ስትሞክር ዩር ትራይንግ ቱ ሴት ኒው ፒአር ለራስህ አዲስ ፐርሰናል ቤስት ለማድረግ እየሞከርክ ነው። ሶ አዲስ ፐርሰናል ቤስትህን ደግሞ የምታውቀው አክቹዋሊ ኢነርጂ ባለ ሰዓት ነው እንጂ እንዲህ ዲፕ ኢን ፕሬፕ በሆንክ ሰዓት አይደለም። ሶ ፕሬፕ ላይ ባቶ ኖሮና 16 ሳምንት ሲቀረህ ሜይ ቢ በ14 ኪሎ እኮ 25 ሬፕቲሽን ትሰራ ሊሆን ይችል ነበር። ግን አሁን ክብደቱን ቀንሰኸው አንተ 16 ወር 15 ደግሞች ሰርተህ ኢትስ ጉድ ብለህ ልታስብ ትችላለህ። ሶ ዘ ሆል ፖይንት ኢዝ ስትጀምር ከነበረበት እያሻሻልክ መሄድህ ኦር ደግሞ አትሊስት እዛው መሆኑ ነው ዋናው ነገር። ስለዚህ ልታውቀው አትችልም። ተረዳኛ። በዛ ሪዝን የተነሳ ነው ማታወቅ ያየው ነገሮች። አንድ ግራ የገባኝ ነገር ምን መሰለህ፣ ፕሪፕ ላይ በምንሆንበት ታይም ላይ አሁን ለምሳሌ ፕሮግረስ አድርገን የመጣናቸው ከረንት ኤክሰርሳይዞች ወይም ደግሞ ዲሎ ያደረጋቸው በፕሮግረስ አድርገን ብቻ ያመጣናቸው የምናንቀሳቀሳቸው ዌቶች አሉና አሁን ፒክዊክ ላይ ወይም ደግሞ ከፒክዊክ ወደዚህ ሳምንት ደግሞ የምንደክምበት ሳምንት ላይ አሁን ፎር ዊክ ሲዝኑ ላይ ያንን ዌት ዲሎድ አድርገን ነው የምንሰራው ወይስ ደግሞ ዲሎድ ማድረግ ኢፌክት አለው ፕሮግረስ ላይ ወይስ ደግሞ እንዴት ነው የምታስበው? ዲሎድ የምታደርገው ክብደት ወር ክብደት የምትሰራበትን ላይ ያው ኢንጁሪ እንዳትሆን ነው የምትቀንሰው ክብደት ወር ደግሞ ኢነርጂም ስለሌለ ነው የምትቀንሰው ክብደት። ግን ሆነስትሊ ስፒኪንግ 4 ሳምንት ሲቀር የምትሰራውን ክብደት መቀነስንና ዲሎድ ማድረግን ምናምን ነገር የምታስብ ከሆነ ወር የምታደርግ ከሆነ ሆነስትሊ ኢትስ ጀስት የዴዲኬሽን እና የፖቴንሻል ኢሹ። 4 ሳምንት ሲቀር ዩ ሹድ ኔቨር እንደዛ ማድረግ። 4 ሳምንት አውት እኮ ዩር ስቲል ቢልዲንግ መስል አሪፍ ቦታ ላይ ነው ያለው። አትሊስት 10 ቀን ሲቀረ ነው ለውድድርህ 10 ቀን ሲቀረ ነው የእውነትም ኢነርጂ ሌቭልህ ኢዝ ዳውን ቱ ዘ ፖይንት ዌር ክብደት ማንሳትና ራስን ከአልጋ ማንሳት የማትችልበት ታይም። የዛን ሰዓትም ዩር ስቲል ፑሽንግ የቻልከውን ያህል ግን ደግሞ የዛን ሰዓት ትቀንሳለህ ክብደት። ምክንያቱም እንደነገርከኝም እንደምታውቀው ኢንጁሪ ልትሆን የምትችልበት ሞመንት ሊሆን ይችላል። የተለያዩ ነገሮች ሊፈጠሩበት የሚችሉበት ሞመንቶች ሊሆን ይችላል። ግን 10 ቀንም ያልኩህ እንደ ሜቢ ነው እንጂ ስቲል እስከ ውድድር አትሊስት 5 ቀን 4 ቀን 3 ቀን እስከሚቀረው ፖይንት ድረስ ስቲል ኤክሰርሳይዝ የምታደርግ ሰው ነህ። መጨረሻ ላይ ነው ክብደቱን እየቀነስከው ፎር ፓምፕ ወርክአውት የምትሰራው ምናምን ነገር ውድድሩ እየቀረበ ሲሄድ ነው ማለት ነው እንጂ አት 4 ዊክስ አውት ዩር ስቲል ጂም መስራት ትችላለህ። አንድ ደግሞ ጥያቄ ነው መሰለህ፣ ለምሳሌ እኔ በትንሹም ቢሆን ኮች ማድረጋቸው ልጆች አሉ ለቦዲ ቢልዲንግ ማንሳላቸው ልጆች እና አንዳንድ ከሌሎችም አንጻር ከመሰማ አንጻር ላይ ሪፊት ዴይ ላይ ኮንሰፕት በጣም ብዙ ኮንሰፕት አለና አሁን ለምሳሌ አንዱ የሌላ ሰው ክላይንት እንኳን ሜንሽን ባላረግም ግን አሁን ለምሳሌ ሪፊት ዴያቸው ላይ ቺት ዴይ ምናምን በሚጠቀሙበት ታይም ላይ ከቺት ዴዩ ይልቅ አሁን ለምሳሌ እያንዳንዱ ሚል ላይ ራይዝ አለ ካርቦሃይድሬት ሶርስ እንጠቀምበታል። እነሱ ላይ ካርቦሃይድሬት ሶርስ አዳፕት ማድረግ ይሻላል ወይስ ደግሞ ሪፊት ዴዩ ላይ ሌላ ጃንክ ፉድ ላይ መብላት ይሻላል የሚለው ነገር? ኦኬ እሺ ሶ መጀመሪያ ዘ ሆል ኮንሴፕት ኦር ዘ ቤኔፊት ኦፍ ሪፊድ ማድረግ ምንድነው? አንደኛ ኤክሳይትመንቱ ሉዝ እንዳታደርገው ነው። ሜቢ ቺት ዴይም ሊሆን ይችላል ኦር ሪፊድም ሊሆን ይችላል። አንደኛ ኤክሳይትመንቱ ከብዙ ሪዝኖች ውስጥ ሁለቱን ኦር ሶስቱን ነው የምነግርህ። አንደኛ ኤክሳይትመንቱን ሉዝ እንዳታደርገው ነው። ያ ማለት ዩር ኮርቲዞል ሌቭል ሂዝ ዳውን፣ ኢንዶርፊን ሂዝ ዳውን ዳይት በምታደርግ ሰዓት ማለት ነው። ያ ማለት ምንም የሆነ ድብር ነው የሚልህ ደስም አይልህም ምናምን ነገር እና ሃቪንግ 50 ግራም ኤክስትራ ራይስ የሆነ ቀን ላይ ማይት ቢ በጣም ሞቲቬቲንግ ላንተ ስፔሻሊ አሁን ያንን ከሌግ ዴይ በፊት ብታደርገው ሌግ ዴይ ላይ ብታደርገው ማይት ቢ በጣም ኤክሳይቲንግ ላንተ ቱ ዘ ፖይንት ዌር ሌግ ዴይህን ካለፈው ጊዜ በላይ አሪፍ አድርገህ ኤክሲኪዩት ልታደርገው ትችላለህ። ሶ ሜንታል አስፔክት ዋይዝ ኦር ሳይኮሎጂ ዋይዝ አሪፍ እንትን ይፈጠርልሃል። አሪፍ ኤክሴል እንድታደርግ ትንሽ ነገር እኮ ናት፣ ግን ለጭንቅላት ትልቅ ነገር ነው ያ ነገር። ሶ አሪፍ አድርገህ ኤክሴል እንድታደርግና አሪፍ የሆነ ነገር ስቲሙለስ እንድትፈጠር ያደርግሃል። ቺት ዴይም ሊሆን ይችላል 50 ግራም ሩዝም ሊሆን ይችላል ዊቼቨር ማለት ነው።
ነገር ግን ኦኬ ወደ ሌላ ቤኔፊቱ ልግባል። መጀመሪያ ዳውን ሳይዱን ከምነግርህ ሌላኛው ቤኔፊቱ ደግሞ ኦኬ አክቹዋሊ ሁለቱም ቤኔፊቶች ነገር አንደኛው ሳይኮሎጂካል እንትን ነው፣ አንደኛው ደግሞ ገብተህ አክቹዋሊ ኤክሴል ማድረግ ነው። አንደኛው ደግሞ ዩ ማይት ጌት ፍላት የሚባል ነገር አለ፣ ግን ደግሞ እኛ አልደረሰበትም እሱን ገና። አሁን ለእኛ ሀገር ፍላት ምናምን የሚባለው ነገር ገና ነው። እሱ ወደፊት በጣም ሃይ ስኬል ላይ ነው። ፍላት ሆንክ ኦኬ አሁን እንትን ያስፈልጋል ምናምን ትለው። ለእኛ ግን ኮንዲሽን ሆኖ ይሄን ያህል መድረክ ላይ በጣም ኮንዲሽን ሆኖ የወጣ ሰው ሶፋር የለም አይደለ? ፍላት አይደሉም ማለት ነው። ኮንዲሽን ሆኖ የወጣ አንተ ፍላት አልነበሩም ማለት ነው። ፍላት የምትሆነው ፍላት ነህ ማለት ዩር ሉዚንግ መስል በጣም ኮንዲሽን ኦቨር ኮንዲሽን እየሆንክ ነው። ከፕሮግራሙ ኤርሊየር እየገባህበት ነው። ስለዚህ በዚህ መልኩ ከቀጠልክ መስልም ፋትም ሉዝ አድርገህ ነው ለውድድር የምትደርሰው። በሚል ፍራቻ ነው እንትንን ከፍ የምታደርገው። ግን እንደዛ እስከሌለ ድረስ ዜር ኢዝ ኖ ሪዘን ቱ ምግብህን ከፍ የምታደርግበት። ፍላት አልሆኑም ማለት ነው። ዩ ኖት ፍላት ዩ ጀስት ፋት የሚባል ነገር አለ። ፋት ሆነህ ነው እንጂ ፍላት ሆነህ አይደለም ማለት ነው። ይሄ ትንፍስ ሲል ነው አሁን ላይፍለስ የሆነ ይመስላቸዋል ሰውነታቸው፣ ግን አክቹዋሊ እስከዛሬ የነበረውም የሆነ ፋቱ እና እንትኑ ሲገፋው ስለነበረ ነው። ከዛ በኋላ ግን ትንፍስ ሲል መስል ሉዝ ያደርጉ ሊመስል ይችላል። ዊች መስል ሉዝ አድርገው ሳይሆን እንደነገርኩህ እንደገና ብዙ ውስጣቸው የነበረው ግላይኮጅን ምናምን እሱ ሲጠፋ ነው ማለት ነው። ሪፊድ የሚባለው ነገር በዚህ አስፔክት ተቀባይነት ላይኖረው ይችላል። እንትን ላትለው ትችላለህ። ከዛ በኋላ ደግሞ እንደገና አሁን እንደ ሀገር እንደ ተወዳዳሪ ስቲል ጀማሪ ነው። ስቲል እንደ ጀማሪ እንደመሆናችን ሪፊድ፣ ሶዲየም ሎድ፣ ካርብ ሎድ ሜይ ቢ ካርብ ሎድ ሊያስፈልግ ይችላል። ዋተር ማኒፑሌት ማድረግ እንደዚህ ብዙ እነዚህ በእነዚህ ዙሪያ ያሉ ነገሮች እነሱን ለማድረግ በጣም ገና ነው። ስትሬት አፕ ዳይት ነው ማድረግ ያለብን አሁን ላይ ገብተዋላ። ዳይት ማድረግ ማለት ምን ማለት ነው? ቢኮዝ ባይ ዳይቲንግ ኦንሊ ነው 5% እና 6% ቦዲ ፋት የምትደርሰው እና 5% እና 6% ቦዲ ፋት ከደረስክ በኋላ ኤሊት ሌቭሎቹ ላይ ነው። ኦኬ አሁን ዋተሪን ማኒፑሌት ባደረገው፣ ካርቦሃይድሬት ማኒፑሌት ባደረገው፣ ሶዲየም ኢንቴክን እንዲበቀያይረው አንደኛ ከወጣው ሰውዬ ላይ የሆነች ነገር አምጥቼ ሜይ ቢ ግሬኒ የሆነ ሉክ አምጥቼ ኦር ደግሞ ካርቦሃይድሬት በደንብ መብላቴ ላይ ፑሽ አድርጎ እንትኖቹ ምናምን ነገር ከሱ የሆነ ኤጅ ሰጥቶኝ በአንድ ነጥብ አሸንፌው አንደኛ ልወጣ እችላለሁ የምትለው እዛ ስቴጅ ላይ ነው። ኦን ዘ ቢግ ስቴጅ ማለት ነው። ገና ግን ዳይት ኮምፒቲሽን ኢዝ ሁ ዳይትድ ሞር ገና ኢትስ ኖት ሁ ፒኩን አሪፍ አድርገው ሰራ የሚለው አይደለም። ኢትስ ኖት ሁ ስቲክ አደረገው ይሄ ካርብ ሎዱን አይደለም። ኢትስ ኖት ሁ ሶዲየም ኢንቴኩን በደንብ እንትን አደረገው አይደለም። እሱ እንደነገርኩህ ከሆነ ፕሮፌሽናል ስኬል የሚታዩ ነገሮች ናቸው። ግን ገና እዛ ስቴጅ ላይ ሳንደርስ ገና ዳይቱ ላይ እየገባንበት ጥያቄው ማን በደንብ ዳይት አድርጓል የሚለው ሳለ ሆኖ ሶዲየምን እንትን ማድረግ ሪፊድ ምናምን ማድረግ እነሱ ነገሮች አብሶሉትሊ ትርጉም የለሽ ናቸው። ሌላው ጥያቄ ደግሞ what should we take supplement on the prep contest? ለምሳሌ በአብዛኛው ጊዜ ሚዛን ቢሉሳል ክሬቲን ሰው ሲጠቀም እኔም በቅርብ ሪሰርች ካነበብኩ በኋላ ነው ይሄን ነገር ይገርም። ሰው ክሬቲን ሲጠቀም ዋተር ሪቴንሽኑ አብዞርብ ሊጨምር ስኪል ላይ ምናምን የሚል ነገር አለ። ስለሱ ምን ታስባለህ? እሺ የስ ክሬቲን መውሰድህ ዋተር ሆልድ እንድታደርግ ሊያደርግህ ይችላል። ግን ሶዳዝ ኤኒ ካርቦሃይድሬት እርግጠኛ አይደለሁም ቁጥሩ ግን ሜይ ቢ 1 ግራም ኦፍ ካርቦሃይድሬት አይ ቲንክ 2 ግራም ውሃ ይይዛል። በቀን 100 ግራም ካርቦሃይድሬት የምትበላ ከሆነ 200 ግራም ዋተር ሰውነት ሊይዝ ይችላል። ልክ ካርቦሃይድሬት ስታወጣው ዩር ኦልሶ ፍለሺንግ 200 ግራም ውሃ ከሰውነት ውስጥ ኢትስ ዘ ሴም እንደዛ። ክሬቲኑ መውሰድህ ዋተር ሪቴን እንድታደርግ ነው የሚያደርገህ። ዊች ውድድሩ ሲቃረብና ውድድሩ ሲደርስ ዞሮ ሁሉንም ነገሮች ስለምታወጣቸው ያኔ ፍለሽ አውት የሚደረግ ነገር ነው። ስለዚህ የስ ዋተር ሪቴን ታደርጋለህ፣ ግን ቱ ዘ ፖይንት ወይ ውድድርህንና ሰውነትህን የሚያበላሽበት ደረጃ ድረስ አይደለም። ምን እንደነገርኩህ እነዚህ ነገሮች በጣም በቃ እንትን የሚሆኑት ይሄ እንትን የሚያስፈልጋቸው የሆነ ዲስከሽን የሆነ ጥልቅ ጥናት የሆነ በጣም እንትን የሚያስፈልጋቸው ኦነ ፕሮፌሽናል ስኬል ላይ ስትገባ ነው። ኦኬ ክሬቲኑ አሁን እዚህ ሆዴ ላይ ያለችው ታች እንትን ላይ ቱ ዘ ፖይንት ዌር ከአንደኛ ከወጣው ኮምፒቲተር በላይ እንዳልታይ ያደርገኛል። ስለዚህ ላውጣው ዊች እንደዛ አይነት ኢፌክት አይፈጥርም ሆነስሊ ስፒኪንግ። ግን ደግሞ እንደዛ የምትገባው እንደ በጣም ትልቅ የፊውቸር በኋላ ነው። ክሬቲን የስ ዋተር ሪቴን ያደርጋል ሰውነት ላይ ግን ኖት በጣም ሼድድ ለሆነው ሰውዬ ስቴጅ ሊን ሆነ ክሬቲን መውሰድህ ወንት አልተሪር እይታህን ይሄን ላይ አይለወጥብህም ወራ ያበላሽብህም። የመጨረሻው ጥያቄ ፒክዊክ ላይ ከአንደኛው ሳምንት እስከ ሾዴ ድረስ ምን ማድረግ እንዳለብንና
ፒክዊክ ላይ እስከ 4ኛው ሳምንት ላይ ሞስሊ ከካርቦሃይድሬት ሶርስ ከመጠቀማችን ይልቅ ሞስሊ ፋይበር እና ስታርች ነገር ነው አይደል መብላት ያለብን። የመጨረሻው ሳምንት ላይ ፒክዊክ ዋተር ዲሎድ ከማድረጋችን በፊት ማለት ስለሆነ እዛ ታይም ላይ ሀበሻን ኢኮኖሚ እና ደግሞ አለንበት አለ ለምሳሌ ስፓራገስ ምናምን አናገኝም ስላለን በእነሱ ፋንታ ምን መተካት አለብን እና ደግሞ ካርብ እንዴት ነው ዲሎድ የምናደርገው እና ደግሞ ፓምፕ አፕ ስናደርግ አሁን ለምሳሌ የእያንዳንዱ የሰውነት ፓምፕ አፕ ካርብ አብዞርብ ሳያደርግ ቶሎ ፓምፕ አፕ ፊል አፕ ላታደርገው ትችላለህ። የላስት ይር ባክ ስቴጅ ላይ ያያቸው ነገሮች ስላሉ ቶሎ ፓምፕ አፕ የማያደርጉ አሉ። ሶዲየም አብዞርብ ሲያደርጉ ደግሞ ቶሎ ፓምፕ አፕ የሚያደርጉ አሉ። ከዛ ደግሞ በኋላ ደግሞ ኮንቴስቱ ደግሞ ካለ ፕሬፕ ምንድን ነው ሾዴው ካለቀ በኋላ ቺት በሚያደርጉበት ታይም ላይ ሰውነታቸው ፉል ይሆናል። ይሄ ነገር እንዴት ነው ማስተካከል የሚቻለው ቢፎር ዘ 7 days አውት ሳይሆን በፊት ማለት ነው እሱን ነገር። እሺ ሶ መጀመሪያ ቤዝ ላይ ላይክ ቤዚክስ ኦፍ ፒክዊክ ምንድነው? ጀስት ቴኪንግ አውት ካርቦሃይድሬትስ ነው። ሌላ ውስብስብ ነገር ውስጥ አትግባ። በቃ ጀስት ካርቦሃይድሬት ታወጣለህ። ሶ ዩ ቤዚካሊ ኢቲንግ ፋት እና ፕሮቲን ብቻ። ፋት የተወሰነ ቬጂተብል እና ፕሮቲን። ሶ ምንም ካርቦሃይድሬት የለም። አትሊስት ሳምንት ሲቀርህም ሊሆን ይችላል፣ 5 daysም 4 daysም 3 daysም ሲቀርህ ሊሆን ይችላል። ግን እንደገና ይሄ በቃ በጣም ኢትስ ዲክቴትድ ኦን ሃው ዩ ሉክ። ያ ማለት በቃ እንደነገርኩህ ነው። ፒክዊክ ሁላ ላያስፈልገን ይችላል። ተረዳኛ ዘ ኔም ኦፍ ዘ ጌም ወር ደግሞ መድረክ ላይ የመውጣቱ እንትን ሁ ኢዝ ሞር ሽሬድድ ገና ሳለ ሆኖ ፒክዊኩን ማን ስቲክ አደረገው አይደለም። ተረዳኛ አይደለ? ቢኮዝ ፒክዊክን በጣም የምታስብበት በጣም ኦኬ አሪፍ አላረኩትም ወይ ይሄ ምንድነው በጣም ስትረስድ አውት ሆነ የምታስበው ስለ ፒክዊክ ኢዝ ሁለት ሰዎች 4% ቦዲ ፋት ላይ ሆነው ሁለቱም አሪፍ መስል ማስኖራቸው ሁለቱም እንደነገርኩ ፋት ቲሹዋቸው በጣም ወርዶ ሁለቱም ከሁለቱ አሸናፊ ሊለይ የሚችለው በቃ ሁ ስቲክድ ኢት ሞር የሚለው ነው። ሁ ሜቢ ፊል አውት ያደረገው ማን ነው? ኦር ደግሞ ክሪስፒ ሉክ ያመጣው ማን ነው? ኦር ደግሞ ይሄኛው ኦቨር ስፒል አድርጓል ብዙ ካርቦሃይድሬት ስለተጠቀመ ሆዱ እንትን እንዲልበት አድርጓል ምናምን የሚለው እንደነገርኩህ ሁለት ሃይሊ ኮምፒቲቲቭ ኢንዲቪጁዋሎች 4% ቦዲ ፋት ላይ 5% ቦዲ ፋት ላይ በጣም ሎ ፐርሰንት ቦዲ ፋት ላይ ሆነው ልክ ሊቀርቡ ሲሉ ሁለቱን ጀጅ የምታደርግበትና ሁለቱን የምትለይበት እንትን በፒክዊክ የተነሳ ኢትወል ሜክ ዩ ኦር ብሬክ ዩ ማለት ነው። ግን እንደገና እንደነገርኩህ ከቅድም ጀምሮ አንድ 8% የሆነ ቦዲ ፋት ፐርሰንቴጅ ያለው ሰው እና 6% ቦዲ ፋት ያለው ሰውዬ መድረክ ላይ ሊወጡ ሆኖ 8% ቦዲ ፋት ያለው ሰውዬ ኦኬ ፒክዊኬን አሪፍ አድርጌ ስቲክ ማድረግ አለብኝ እንዳሸንፍ ከዛ ልክ እንትን ካለ በኋላ ወይ ሜቢ ሲሸነፍ ፒክዊኬ ላይ እኮ እንትን ስላልኩ ነው ኦር ደግሞ ካርብ ሎድ ስላላረኩ ነው ኦር ምናምን ነገር የሚለው ነገር አይሰራም። አሁን እንደነገርኩህ እንደገና በጣም ገና ስለሆንን በጣም ገና ስለሆንን ሮ ጀስት ዳይት ማድረግ ነው መድረክ ላይ የሚያወጣ ፒክዊክም አያስፈልግህም። ቤዚካሊ ፒክዊክ እንትን የሚሉ ተወዳዳሪዎች አሉ አሁን ውጭ ሀገር ፕሮፌሽናሊ ማለት ነው። ኦነስትሊ ስፒኪንግ አሁን ዴሪክ ሌምስፎርድ እነ ብቻ ፒክዊክን እንትን የማይሉ ተወዳዳሪዎች አሉ። ቢኮዝ ዜይ ጋት ሽሬድድ ቱ ዘ ፖይንት ዌር ፒክዊኳ ምንም አታመጣላቸው። ተረዳኛ። ከዛ ግን ሜቢ አት ዘ ኤንድ ልክ 3 ቀን ሲቀራቸው ኦኬ ሀዲቹፓን አሪፍ እንትን ይመስላል፣ ስለዚህ ክሪስፒ የሆነ ሉክ ብታመጣ ዳኞቹ የሚፈልጉት ክሪስፒ የሆነ ሉክ ነው፣ ስለዚህ ይሄንን አውጥተን ይሄንን ብንጨምርልህ ከሀዲቹፓን የበለጠ ልትመስል ትችላለህ ብለው ኦኬ የሆነ ነገር እንትን ይልታል። ግን አውት ኦፍ ሼፕ ሆነ አውት ኦፍ ሼፕ ስልህ ለእኛ አይደለም ለዛውም አውት ኦፍ ሼፕ ለእነ ሀዲቹፓን እና ለእነ ዴሪክ ሌምስፎርድ አውት ኦፍ ሼፕ ማለት ኢማጂን ስቲል አሪፍ ናቸው እኮ ግን ለእነሱ አውት ኦፍ ሼፕ ማለት ትንሽ ሶፍት መሆን እኮ ትንሽ ፋት ሪቴን ማድረግ እኮ ሊሆን ይችላል። እነሱ አሁን ትንሽ ፋት ሪቴን አድርገው ኦኬ ፒክዊክ እንትን በለው በጣም ፒክዊክ ላይ እንትን በል ምናምን አይነት ነገር አይደለም። ሶሎን ጋዝ በትክክል ለመድረክ እስከተዘጋጀ ድረስ እንደፈለገ ብታደርገው ፒክዊክህን ኢዳዝን ማተር በቃ ፒክዊክ ይሄ ቦዲ ፋት ሉዝ የምታደርግበት ጊዜ አይደለም፣ እንትን የምትፈጥርበት ጊዜ አይደለም። ጀስት በቃ መስልህ ላይ ካርቦሃይድሬትን ብቻ ማኒፕሌት ታደርጋለህ። ያ ማለት ካርቦሃይድሬት ታወጣዋለህ። ካርቦሃይድሬቱን ሜቢ ለ3 ቀን ሊሆን ይችላል፣ ለ2 ቀን ሊሆን ይችላል። ከዛ በኋላ ከውድድር 1 ቀን በፊት ከውድድር 1 ቀን በፊት ነገ ቢሆን ውድድር ዛሬ ማለት ነው ካርቦሃይድሬት መገብና ዘ ኔክስት ዴይ ስትነሳና መድረክ ላይ ስትወጣ ዊች ከመድረክ ላይም ከመውጣት በፊት የተወሰነ ውሃና የተወሰነ ካርቦሃይድሬቶች ትወስዳለህ። ከዛ ልክ መድረክ ላይ ስትወጣ ፑሽ አውት እና ፊል አውት ያደርግልሃል ማለት ነው። ሼድድም ሆነ እና ፉል የሆነውን ሉክ ይዘህ ትወጣለህ ማለት ነው እንጂ ገና ነው ይሄ አሁን ሶዲየሙ ምናምን የማለቱ እንትን ላይ ገና ነው። ግን አሁን እንደነገርከኝ ደግሞ ቺት ካደረጉ በኋላ ኔክስት ዴይ አሪፍ ይሆናሉ። እኔም ኤክስፔሪየንስ የማደርገው ነገር ነው። ግን ደግሞ ኔክስት ዴይ አሪፍ አይደለም የምትሆነው።
the next day you just blow up ከዛ በኋላ ግን ቢኪኒ አድርገህ መድረክ ላይ ቀረብ ብትባል አትወጣም ምክንያቱም ሆዳቸው ተነፍቷል ትርጉም የለውም ማለት ነው ሆድህ ተነፍቶ ሆድህን መቆጣጠር አቅቶ ቫኪዩም መስራት አቅቶ በብልገት ይዘህ ምናምን ነገር መድረክ ላይ መውጣት ምንም ትርጉም የሌለው ነገር ኢቭን በሁላህ ላይ ይታይ ይችላል ሊሸፍን ይችላል ምክንያቱም መጀመሪያ ካርቦሃይድሬት የሚሄደው ሆድህ ላይ ስለሆነ የመጨረሻውን አብዶሚናል መስለህ ከሌላት እግርህ ታየ ባይሴፕስ ታየ ደም ስር በደም ስር ሆነሃል ምናምን ነገር ግን ለመድረክ ብቁ የሆነ ሉክ አይደለም እሱ ሶ ኢት ኢዝ አ ፒክ ዊክን ሳታሳልፍ ነው መድረክ ላይ የምትወጣው ኦር ደግሞ በትንሹ ብቻ ነገሮችን ቀያይረህ ነው መድረክ ላይ የምትወጣው ቤዚካሊ እንትኗ ብቻ ማለት ነው ካርቦሃይድሬቷ ብቻ ማለት ነው ካርቦሃይድሬትን ማኒፕሌት ስታደርግ ደግሞ ዋተርን ማኒፕሌት የምታደርግበት ሪዝን ቅድም እንደነገርኩ ነው 1 ግራም ኦፍ ካርቦሃይድሬት 4 ግራም ውሃ የሚይዝ ከሆነ ልክ ካርቦሃይድሬትን ስታወጣው አብረህ ውሃህንም የተወሰነ ትቀንሳለህ ወደ ውሃን ትጨምራለህ ከዛ በኋላ ደግሞ ካርቦሃይድሬትን ስትጨምረው ውሃን እየቀነስክ ትሄዳለህ ማለት ነው እሺ አሁን ለምሳሌ አንዳንድ ኮንሴፕቶች አሉ ከሚያጋጥሙኝ አንፃርና ድሮም ሲባል ከነበረና ልክ ፕሪፕ ከጀመርክ በኋላ አሁን በፕሮቲን ጎል 250 አድርገው አሁን ፕሮቲን ጎልና 200 ግራም አድርገው መስሉዝ እንዳያጋጥም ምናምን ይባላል ብርቄ አምጪ እና የሚባል ነገር አለና አሁን ምሳሌ ባለፈው ዩቲዩብ ቪዲዮ ላይ ያየሁት ነበርና 200 ግራም ፕሮቲን ኢንቴክ የምታረገው ከሊን ቦዲ ማስስ ነው እንጂ ከዌት ከረንት ካለው ፊዚካ አይደለም። አሁን ለምሳሌ ፒክ ዊክ እንተውና አሁን 4 ዊክስ አውት ሲቀር ፕሮቲን ሶርሳችን ግራሙ ስንት መሆን አለበት? አሁንም ግራሙ የሚቀጥለው በሊን ቦዲ ማሳችን ነው ወይስ ፕሮቲን ሶርሳችን እየጨመረ ነው የምንሄደው ነው ወይ? እሺ ሶ አሁን ቤዚካሊ መጀመሪያ ፕሮቲን የሚያስፈልግህ በፊትም እንደሰናየው ስለሰው እንደሰማኸኝ ነው ኢትስ ለሊን ቦዲ ማስ አንቺ ይሁን ነው እንዴ የደረሰ መስሎ ይኮን አምጪሽ ሶ ሌትስ ሴይ 80 ኪሎ ከሆንክ 100 ኪሎ ከሆንክ 10% ቦዲ ፋት ካለ ከ100 ላይ 10 ስትቀንስ 90 ይሆናል 90 ታበዛውና በሁለት ሚሊ አብዝተው 180 ግራም ፕሮቲን ሊያስፈልግ ይችላል ስለዚህ የሚያስፈልግህ አማውንት ኦፍ ፕሮቲን ፐር ሊን ቦዲ ማስ ነው ከዛ በኋላ ግን አሁን ሜቢ ሞስት ቦዲ ቢልደርስ የምታያቸው ከሆነ ልክ ለውድድር ሲቀርቡ 330 400 ግራም ፕሮቲን ሲመገቡ ልታያቸው ትችላለህ እንደዛ የሚያደርጉት ኢትስ ኖት ቱ ቢልድ መስል ኦር ኢትስ ኖት ቱ ሉዝ መስል ሉዝ እንዳያደርጉ አይደለም ዳይት ስታደርግ ፕሮቲኑ መብዛቱ ሴሽን ኢፌክት ይፈጥርልሃል ኦር የጥጋብ ስሜት ይፈጥርልሃል መጀመሪያ ወደ ፋት የመቀየር እድል ዘሊስት ወደ ፋት የመቀየር እድል ያለው ኒውትሪየንት ፕሮቲን ነው so there is protein there is carbohydrates ከዛ there is fat ራሱ ወደ ፋት ኮንቨርት የማድረግ እድላቸው ማለት ኮንቨርት ስለ ራሱ ነገርየው ሳይሆን ኮንቨርት የሚያደርገው ፕሮቲን አብዝቶ የሚበላ ሰው ሌትስ ሴይ ፕሮቲን ብቻ ነው ዳይቱ ልበል ያን ሰው ደግሞ ካርቦሃይድሬት ብቻ ነው ዳይቱ ልበል ያን ሰው ደግሞ ፋት ብቻ ነው ዳይቱ ልበል እኩል አማውንት ኦፍ እኩል ሜዠርመንት ኦፍ ፕሮቲን እኩል ሜዠርመንት ኦፍ ካርቦሃይድሬት እና እኩል ሜዠርመንት ኦፍ ፋት እየበሉ ከሆነ እነዚህ ሰዎች ፋት የሚበላው ሰው you will get ፋት ከነዚህ ሰዎች ቀድሞ ምክንያቱም the first thing 9 ካሎሪስ per ግራም ያለው ሰው ሞር ካሎሪ እየበላ ነው ሰውዬ ከዛ በኋላ ደግሞ ፕሮቲን የሚበላው ሰውዬ ሞር ፕሮቲን የመብላት እድል አይኖረው ምክንያቱም ሴሽየትድ ሆኖና ጠግቦ ስለሚቀመጥ ካርቦሃይድሬት የሚበላው ሰውዬ የተወሰነ እድል ሊኖረው ይችላል ፋት የሚበላው ሰውዬ ግን በእርግጠኝነት ሌላ ነገር ሊበላ ይችላል ሶ በዛ የተነሳ ሴሽየሽን ኢፌክት እንዲጨምርልህ ፕሮቲንህን ታበዛዋለህ ያ ማለት ዳይት ስታደርግ እየጠገብክ እንትን እንድትል ማለት ነው ቢኮዝ ደክሞሃል ርቦሃል እና አትሊስት የእሱን ኢፌክት የተወሰነች ለመቀነስ ፕሮቲኑን ከፍ ማድረግህ ከቁርስህ ወደ ምሳ ባለችው ታይም ፍሬም ላይ እንደጠገብክ እንድትዘዋወር ያደርጋል ከዛ ከምሳ ወደ እራትህ ሊሆን ይችላል ወደ አራተኛ ምግብ ሊሆን ይችላል የተወሰነ እንደጠገብክ ሊያዘዋውር ይችላል እሱን ነገር ያግዝሃል ነው እንጂ ሌላ የሚፈጥረው ተአምር የለም በቃ ሰውነትህ መስል ቢልድ ለማድረግ የሚያስፈልጋትን ያቺን 120 ወደ 130 ግራም ሊሆን ይችላል እሷን ይጠቀማታል ከዛ በኋላ የቀረውን ኤክስፕሬት ነው የምታደርገው ሽንት ቤት ነገር ግን እንደነገርኩህ ሴሼት ካረገህና ቺት የማድረግ ድልህን ከቀነሰልህ የመድከም ድልህን ከቀነሰልህ አክቹዋሊ ኤክሴል የማድረግ ድልህን ከቀነሰልህ that's the main thing on prep ይሄን መሰል ያው መለስክ 170 ለምሳሌ 150 ግራም የሚጠቀም ከሆነ ይሄ ሰውዬ በ150 ግራም ነው መቀጠል ያለበት ማለት ነው የራብ ስሜት እንዳይሰማው ነው ፕሮቲን የራብ ስሜት እንዳይሰማው ግን አሁን ሌትስ ሴይ 150 ግራም ፕሮቲን እየበላ ነበር ልበል ከዛ 150 ግራም ፕሮቲን 50 ግራም ፋት እና 150 ግራም ካርቦሃይድሬት እየበላ ነው ልበል ሶ ልክ
ኦኬ ቀንስ ምግብህን ተዋልክ ልበልህ 150 ግራም ፕሮቲን አለ 150 ግራም ካርብ አለ 50 ግራም ፋት አለ ቀንስ ስትባል ዩር ኖት የምትቀንሰው ከፕሮቲኑ አይደለም መጀመሪያ ከፋቱ ነው የምትቀንሰው ሶ ሌትስ ሴ 50 ግራም ፋቱን 20 ግራም ፋት አድርገው ልበልህ እንደገና ቀንስ ተባልክ እንደገና ቀንስ ስትባል ኦኬ 20 ግራም ፋቷ በጣም ዝቅተኛ ናት ስቲል ሶ ከፋቱ ማንሳት አልፈልግም ምክንያቱም አቮካዶ ነው ዳለው ልትል ትችላለህ ሶ 150 ግራም የነበረውን ካርቦሃይድሬት 100 ግራም ታደርገዋለህ ኦኬ ለአሰልጣኝህም ሊሆን ይችላል ወር ለራስህም ሊሆን ይችላል በጣም እየራበኝ ነው እየደከመኝ ነው ዊች ድካሙ ያለ ነገር ነው ግን ደግሞ ኤክስትሪምሊ እየራበኝ ነው ይሄንን ነገር መቀጠል አልቻልኩም ልትል ትችላለህ ሶ 150 ግራም የነበረውን ፕሮቲን 200 ግራም ፕሮቲን ታደርገውና ሜቢ ፋቱን 10 ግራም ታደርገዋለህ ሶ 10 ግራሙ ፋት 90 ካሎሪ ነው ያለው ነገር ግን ሜቢ 25 ግራሙ ፕሮቲን ነው የፋቱ አማውንት ኦፍ ካሎሪ ያለው ስለዚህ ዩ ሜድ 200 ግራም ፕሮቲን ሞር ምግብ እዚህ 10 ግራም ፋት ቀንሰ 200 ግራም ፕሮቲን እየበላህ ነው 200 ግራም ፕሮቲን በመብላትህ እየጠገብክ ነው ቢያንስ እየጠገብክ ነው እየደከመ ቢሆንም ማለት ነው ስለዚህ በሱ አስፔክት ሞር ጥቅም ታገኝበታለህ አሁን እንድነገር እንደምፈልገው አሁን ቦዲ ቢልዲንግ ላይ ፕሪፕ ኮንሰፕት ከመውሰዳቸው ኮንተስት ፕሪፕ ላይ ከመውሰዳቸው በፊት አንተም ከዚህ በፊት ካሳለፍካቸው አንጻር ይሄ ሚዝ ናቸው የምትላቸው ነገር አለ ለምሳሌ መላምት ናቸው ለምሳሌ በስኳር ድንች ቦታ በድንች ቦታ ስኳር ድንች ክተት ከድንች ቦታ ደግሞ እንትን ክተት ምናምን የሚባሉ ነገሮች ብዙ ነገሮች አሉ ብዬ አስባለሁ ከስኳር ድንች ቦታ ድንች የሚባል ነገር አለ ለምሳሌ ከድንች ይልቅ ስኳር ድንች ይሻላል የሚባል ነገር አለ እሱማ ሚዝ እኮ አይደለም እሱ አንዳንድ ነገሮች ላይ ሌላ ነገሮች ላይ ምን ትላለህ ይሄ ውሸት ነው ፎር ኤግዛምፕል ሚዝ ምን እንጃ ሚዝ አላውቅም ቦዲ ፋት ሉዝ አድርገህ መስል ጌን ታደርጋለህ የሚለው የስ ኢትስ ትሩ ሳም ኤክስቴንት እና ደግሞ እንትን ፊዚክ ቼክ ስታደርግ ቦዲ ቢልዲንግ እንትን ላይ ዌትህን ነው ቼክ የምታደርገው ወይስ ደግሞ ቦዲ ፋትህን ነው ቼክ የምታደርገው ወይስ ደግሞ ዴይሊ የምትነሳቸው ፒኮች ምንድን ነው ፎቶች ኦኬ እሱ ላይ ደግሞ ሌትስ ሴይ በራስህ ነው ዳይት የምታደርገው ልበልህ በራስህ ዳይት ዞሮ በራስህ ዳይት አደረግ ከአሰልጣኝ ኖረህም ኢትስ ዘ ሴም ኪሎ የሚያሳየህ ኢትስ ዲክቴሽን ኦር ዳይሬክሽን ወዴት እየሄደ ነው የሚለው ሶ አሁን ሌትስ ሴይ ናቹራል ልበልህ ኢፍ ዩር ናቹራል አትሌት ኦኬ አሁን 80 ኪሎ ነኝ ኔክስት ዊክ 79 ኪሎ ሆንኩ ስለዚህ ዴፊኒትሊ የሆነ ነገር ቀንሻለሁ ማለት ነው ትላለህ ሶ በዛ መልኩ የተወሰነ ነገሮችን ያስተካክል ትሄዳለህ ነገር ግን ኢንሃንስድ የሆነ ሰውና ፐርፎርማንስ ኢንሃንስመንት ድራግ ላይ ላለ ሰው ኢትስ ኤ ኮምፕሊትሊ ዲፍረንት ቶፒክ ኪሎ መቀነሱ ኦር መጨመሩ ኢት ማይት ቢ ኤ ሪዛልት ኦፍ ፐርፎርማንስ ኢንሃንስመንት ድራጉ ስለዚህ ኪሎ ስቴሮይድ ላይ ላሉ ሰዎች ኦር ፐርፎርማንስ ኢንሃንስመንት ድራግ ላይ ላሉ ሰዎች የኪሎ ፍላክቹዌሽን ኢዝ ኤ ቢግ ቶፒክ በጣም ኮምፕሌክስ የሆነ ነገር ነው ግን እንደ ናቹራል አትሌት ኪሎ መቀነስና መጨመሩ ኢት ጊቭስ ዩ ኤ ዳይሬክሽን ኦኬ ኪሎ ይቀንሷል ስለዚህ ዴፊኒትሊ ወይ በዚህ ሳምንት ሞር ተራምጃለሁ ወይ በዚህ ሳምንት ካለፈው ሳምንት ላይ በላይ ምግብ ይቀንሻለሁ ወር ደግሞ በዚህ ሳምንት ጂም ውስጥ ከዛ አንድ ኤክሰርሳይዝ ወደ ሌላ ኤክሰርሳይዝ ስገባ ቶሎ እየሄድኩ እንትን ብያለሁ ሶ አይ በርንድ ሞር ካሎሪስ ማለት ነው ስለዚህ በእነዚህ ዲፍረንት እንትኖች የተነሳ ወይትህ ሊቀያየር ይችላል ከዛ በኋላ ደግሞ እንደገና ኦኬ አክቹዋሊ እንትን የለም ግን ፍላይት ሁላ አክቹዋሊ እንትን ይለዋል ተስል ነበር ግን ፍላይት እንዴት አመሻችሁ ሶ ይሄ ቀጣዩ ቀን ነው ያ ቪዲዮ ከተሰራበት በኋላ መሀል ላይ ማይክሮፎኑ ቻርጅ ዘግቶብኝ ነው የተወሰነ ጥያቄዎች ነበር የሚቀሩት ግን እነዛንም የተወሰነ ጥያቄዎች ሜይ ቢ እንደ ፓርት 2 ይሄ ፓርት 1 ከተመቻ እና ያ እንደነገርኳቸው ይሄ ፓርት ከተመቻቸው ሞር ማወቅ የምትፈልጉ ከሆነ አሳውቁኝና በቀጣይ ቪዲዮ እንገናኛለን ሰብስክራይብ ማድረጋችሁን እንዳረሱ ይመቻችሁ